በፈረንሳይ ውስጥ ከሞተ ሰው ጋር መጋባት ይፈቀዳል። ፈረንሳይ የሰው ሰራሽ የአየር ንብረት መቆጣጠሪያ የጀመረችው ሀገር ናት። ስድስተኛ የፈረንሳይ ንጉስ ሊዮን አራተኛ በየቀኑ 40 ምግቦችን ይመገቡ ነበር። መጀመሪያው ላይ ጥሩ ፊኒሺንግ ላይ ዜሮ። ይሄ ሰው ነው እንዴ? ምን ያደርጋል? ፈረንሳይ የፍቅር፣ የኪነ ጥበብ፣ የፋሽንና ጣፋጭ ምግቦች ሀገር በመባል ትታወቃለች። ግን ስለ ፈረንሳይ የማታውቋቸው ስንት አስገራሚ እውነታዎች እንዳሉ ታውቃላችሁ? ዛሬ በዚህ ቪዲዮ የሚሆን ከፈረንሳይ ጋር የተያያዙ 10 አስገራሚ እውነታዎችን ይዤላችሁ መጥቻለሁ። እነዚህ እውነታዎች ስትሰሙ ትገረማላችሁ፣ ትማራላችሁ እና ምናልባትም ፈረንሳይን የማየት ፍላጎታችሁ በፍጥነት ይጨምራል። እስከ መጨረሻው ድረስ አብራችሁን ቆዩ። አንደኛ፣ ፈረንሳይ በዓለም ላይ ብዙ ጎብኚ ያላት ሀገር ናት። ምናልባት ይህንን ስትሰሙ ላትገረሙ ትችላላችሁ። ነገር ግን ፈረንሳይ በየዓመቱ ከ89 ሚሊዮን በላይ ዓለም አቀፍ ጎብኚ በመቀበል ከዓለም ሀገራት የላቀችው ናለች። ይህም ቁጥር ከአንዳንዱ ሀገሮቿ አጠቃላይ ሕዝብ ብዛት ይበልጣል። ውበቷ፣ ታሪኳ፣ ምግቦቿና የባህል ብዙሃኗ በብዙ ትልቅ አስተዋጽኦ ያደርጋል። ከፓሪስ ውበት እስከ የፈረንሳይ ሪቪራ የሚያብረቀርቁ የባህር ዳርቻዎች፣ ከዓለማችን ምርጥ ወይን ክፍሎች እስከ የአልፕስ ተራሮች የበረዶ ሸርታቴዎች ስፍራዎች ድረስ ፈረንሳይ ለሁሉም ሰው የሚሆን አስገራሚ ነገር አላት። ይችን ሀገር እንዴት አትወደድም? ወደ ሁለተኛው አስገራሚ እውነት እንለፍ። ሁለተኛው፣ ፈረንሳይ በዓለም ላይ ካሉ በርካታ የሰዓት ሱቆች ያላት ሀገር ናት። ይህ በጣም የሚያስገርም ነው። በዓለም ላይ ትልቁን የሰዓት ሱቆች ብዛት የያዘችው ሀገር ፈረንሳይ ነች። ፈረንሳይ በአጠቃላይ 12 የሰዓት ሱቆች አሏት። አንዳንዶቹ ምናልባትም ሩሲያ ወይም አሜሪካ ሊሆኑ ይችላሉ ብላችሁ ታስቡ ይሆናል፣ ግን አይደለም። ለዚሁም ምክንያት ፈረንሳይ በዓለም ዙሪያ ያሏትን በርካታ የባህር ማዶ ግዛቶች፣ ደሴቶች፣ ለእያንዳንዱ ሰፈር ብዙ የሰዓት ካምፓኒዎች አሉ። 12ቱ ዋና ዋና ካምፓኒዎች ናቸው እንጂ በስሩ ብዙ አይነት ሱቆች ስላሉ በዓለም ላይ በሰዓት ሱቆች ከፍተኛዋ ፈረንሳይ ነች። የሚያስገርም እኮ ነው። ወደ ሶስተኛው አስገራሚ እውነታ እንሂድ። ፈረንሳይ የሰው ሰራሽ የአየር ንብረት መቆጣጠሪያ የጀመረችው ሀገር ናት። ኤር ኮንዲሽን ማለት ነው። ምናልባት ብዙ ሰዎች የሰው ሰራሽ የአየር መቆጣጠሪያን ከዊሊስ ካሪየር እና ከአሜሪካ ጋር ያያይዙታል። ነገር ግን እውነታው የቀደመው የአየር ማቀዝቀዣ ጽንሰ ሐሳብ በፈረንሳዊ ፈጣሪ ዣን ሻባንስ በ17ኛው ክፍለ ዘመን መጀመሪያ ላይ ተጀመረ። ምንም እንኳን ካሪየር የዘመናዊ የአየር ማቀዝቀዣ ቢሰራም ሻባንስ ለንጉሳዊ ቤተ መንግስቶችና ለባለሀብቶች ቤቶች አየሩን ለማቀዝቀዝና ለማጽዳት የሚረዱ ስርዓቶችን በመፍጠር ግንባር ቀደሙ ነበረ። በአፈጻጸሙ ባይመሳሰልም ሐሳቡ ከፈረንሳይ መነሳቱ የሚያስገርም ነው። አምስተኛው እውነታ ላይ ደርሰናል። አምስተኛ፣ ፈረንሳይ በዓለም ላይ ካሉ ትልልቅ የሥነ ጥበብ ስብስቦች ባለቤት ነች። የሉቨር ሙዚየም በፓሪስ የሚገኝ ሲሆን በዓለም ላይ በጣም ዝነኛና ትልልቅ የሥነ ጥበቦች ሙዚየም አንዱ ነው። ወደ 35,000 የሚጠጉ የኪነ ጥበብ ሥራዎች ስብስብ አለው። ከሙዚየሙ እስከ ቬነስ ደ ሚሎ ድረስ ያሉ የዓለም ድንቅ ሥራዎች ያስተናግዳል። የሉቨር ሙዚየም የቀድሞ የንጉሳውያን ቤተ መንግስት የነበረ ሲሆን ታሪክና ታላቅነቱ በራሱ ልዩ ያደርገዋል። ይህ ሙዚየምም ለኪነ ጥበብ አፍቃሪያን ገነት ነው። በቲክቶክና በሶሻል ሚዲያ ሲዘዋወር ካሰማችሁት ባለፈው ተሰርቆ ብዙ ሚሊዮን የሚያወጣ ቅርሶች ተሰርቀው እንደነበረ እናስታውሳለን። ያያችሁት ካላችሁ ኮሜንት ላይ ንገሩኝ። ወደ ስድስተኛው አስገራሚ እውነታ እንቀጥል። ስድስተኛ፣ የፈረንሳይ ንጉስ ሊዮን አራተኛ በየቀኑ 40 ምግቦችን ይመገቡ ነበረ። የሚገርም ነው። የፀሐዩ ንጉስ በመባል የሚታወቀው ንጉስ ሊዮን አራተኛ በዓለም ላይ ካሉ በጣም ብልጭልጭና
የቅንጦት ወዳጅ ነገስታት አንዱ ነበረ። በየቀኑ አስገራሚ የሆኑ 40 የተለያዩ ምግቦችን ይመገቡ ነበረ። ይህም ማለት ሙሉ የምግብ አቅርቦት ማለት ነው። ከስጋዎች፣ ከአትክልቶች፣ ከሾርባዎች፣ ጣፋጮችና ሌሎች በርካታ አይነቶች ምግቦች ይካተታል። ይህም የሚያሳየው የፈረንሳይን የረጅም ጊዜ ምግብ ቅንጦት ታሪክ ነው። ለዚህም ዘመን የንጉሳውያን ሀብትና ስልጣኔ ምልክት ነበረ። ሰባተኛው እውነታ ደግሞ እንዲህ ይላል። በፈረንሳይ ውስጥ ከሰው ልጅ ይልቅ ብዙ አይቦች አሉ። ፈረንሳይ አይብ ይወዳሉ። ይህም የሚታወቀው እውነታ ነው። ፈረንሳውያን አይብን ይወዳሉ። ይህም የሚታወቀው እውነታ ነው። ቻርለስ ደጎል ሀገሪቱን ለመምራት እንዴት ትሞክራለህ? 365 አይነት አይብ ያላት ሀገር ብለዋል። እውነታው ግን 365 በላይ አይነቶች አሉ። እያንዳንዳቸው እስከ 1000 የሚደርሱ የአይብ አይነቶች እንዳሉ ይገመታሉ። እያንዳንዱ ክልል የራሱ የሆነ ልዩ አይብ አለው። እያንዳንዱም የራሱ የሆነ ታሪክ፣ ጣዕምና አሰራር አለው። አይቡ የፈረንሳይ የባህል ዋና አካል ነው። ከወይን ጋር አብረው የመመገብ ባህልም በጣም የተለመደ ነው። ወደ 8ኛው አስገራሚ እውነታ እንለፍ። 8ኛ ፈረንሳይ በዓለም ላይ ትልቁን የወይን አምራች ሀገር ነች። ፈረንሳይ ለብዙ ዘመናት በዓለም ላይ ትልቅ የወይን አምራች ሀገር ሆና ቆይታለች። ምንም እንኳን ከቅርብ ጊዜ ወዲህ አንዳንድ ጊዜ ከፈረንሳይ ልትበልጥ ብትችልም ሁለቱም ሀገሮች ሁልጊዜም ለዚህ ማዕረግ ይወዳደራሉ። እንደ ቦርዶ፣ ቡርገንዲ እና ሻምፓኝ ያሉ ታዋቂ የወይን ክልሎችም በዓለም ዙሪያ ይታወቃሉ። ፈረንሳይ የወይን ጥራትና ታሪክ በዓለም ላይ የሚያስገርም ነው። ብዙ ሰዎች ፈረንሳይን ከወይን ጋር ነው የሚያያይዟት። 9ኛው እውነታ ደግሞ እንዲህ ይላል። የፈረንሳይ ጦር አሁንም እርግቦችን ለመገናኘት ይጠቀማል። በ21ኛው ክፍለ ዘመን በምንኖርበት ጊዜ ፈረንሳይ አሁንም እርግቦችን የጦር ሰራዊት ውስጥ ትጠቀማለች። ይህም የሚገርም ቢመስልም እውነት ነው። በምስራቅ ፈረንሳይ የሚገኘው የፈረንሳይ ጦር ውስጥ የመጨረሻው ወታደራዊ የእርግብ ቤት ይዟል። እነዚህ እርግቦች እንደ ድንገት መገናኛ ዘዴ በተለያዩ የኤሌክትሪክ ግንኙነት ከተቋረጠ እንደ ምትክ ይሰራሉ። በጦርነት ጊዜና በዘመናዊ የሳይበር ጥቃቶች ይህ ጥንታዊ ዘዴ አሁንም አገልግሎት ላይ መዋሉ አስገራሚ ነው። ወደ መጨረሻው ግን እጅግ አስገራሚ እውነታ ደርሰናል። 10ኛው በፈረንሳይ ውስጥ ከሞተ ሰው ጋር መጋባት ይፈቀዳል። አዎ በትክክል ሰምታችሁኛል። ፈረንሳይ ውስጥ ከሞተ ሰው ጋር ህጋዊ ትዳር መመስረት ይቻላል። ይህም ህግ የተጀመረው በ1959 ዓ.ም ሲሆን አንድ ግድብ በመፍረሱ ምክንያት ፍቅረኛዋን ያጣች ሴት ጥያቄ ካቀረበች በኋላ የፈረንሳይ ፕሬዝዳንት ቻርለስ ደጎል ባጸደቁት ህግ ነው። ይህም ከሞተ በኋላ እንኳን ያ ሰው በህይወት ቢኖር ኑሮ ጋብቻቸው እንደሚፈጸም ማረጋገጥ ከተቻለ ከሟቹ ጋር መጋባት ይቻላል። ይህም ህግ በዋነኝነት ስሜታዊ ድጋፍን ለመስጠት እና የተጎዱ ሰዎችን መብት ለማስጠበቅ ታስቦ የተዘጋጀ ነው። እጅግ በጣም ያልተለመደና አስገራሚ ህግ ነው። እንግዲህ የቻናሌ ቤተሰቦች ዛሬ እነዚህን 10 አስገራሚ የፈረንሳይ እውነታዎችን ይዤላችሁ ቀረብኩኝ። የትኛውን እውነታ ነው በጣም ያስገረማችሁ? ከዚህ በፊት ታውቁት የነበረው ነገር ካለ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ወደፊት በምንለቃቸው ቪዲዮዎች እንዲያመልጣችሁ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው።